ውስጣችሁን ጥሩ ስሜት የመሰማት እንዲሁም ከሚገባው በላይ በራስ የመተማመን ስሜታችሁ እየጨመረ ሲሄድ ልታስተውሉ ትችላላችሁ። ይሄ ስሜት እናንተ ውስጥ ሊፈጠር የቻለው ደግሞ የተመኛችሁት ወይም ስትፈልጉት የነበረውን ነገር ሊሳካ ይችላል የሚል ግንዛቤ እናንተ ውስጥ ስለመጣ ሊሆን ይችላል። ይሄ ነገር እናንተ ሁሌም የምትፈልጉት ነገር ከመሆኑ በተጨማሪ በጭራሽ ለኔ ምቹና የማይስማማ ከኔ ጋር አብሮ ላይሄድ የሚችል ነገር ይሆናል ብላችሁ ራሱ ውስጣችሁን የጥርጣሬ ስሜት እስከዛሬ ድረስ ያልተሰማችሁ እና በቃ ለኔ ሙሉ ለሙሉ የተፈጠረ ነገር ነው ከኔ ጋር አብሮ ሊሄድ የሚችል ነገር ነው ብላችሁ የምታስቀምጡት እና እስከዛሬ እንደዛ ስታስቡት የነበረ ነገር የመሆን እድሉ ከፍተኛ ነው። ይሄ ነገር አሁን ላይ በሚጨበጥ ወይም ደግሞ በሚታይ መልኩ ወደ እናንተ በሚመጣበት ሰዓት እናንተም አንዳንድ ጥርጣሬዎች ወይም እርግጠኛ ያለ መሆን ግራ የመጋባት ስሜቶች በተመሳሳይ ሊሰሟችሁ ይችላሉ። ይሄ ነገር ሊመጣ የቻለው ደግሞ የሆነ ግለሰብ እናንተን ይበልጥ ሊያበረታታ እና ሊያግዛችሁ ይበልጥ ሰፖርት ሊያደርጋችሁ የሚችል ነገርን ከመናገራችሁ የተነሳ ወይም ደግሞ ምንም እንኳን ለአንዳንዶቻችሁ ደግሞ ምንም እንኳን እንደማይሰራ ወይም ደግሞ እንደማይሳካ በተደጋጋሚ ለእናንተ የመናገር ነገሮች ሊኖሩ ይችላሉ አንዳንድ ሰዎች። ነገር ግን ይሄ ነገር በተደጋጋሚ ለእናንተ ከመነገራችሁ የተነሳ አሁን ላይ ውስጣችሁ እርግጠኛ ያለመሆን አይነት ስሜት ቢሰማችሁም ነገር ግን ላይሳካ ይችላል ተብሎ የተቀመጠው ምክንያት ምንም ይሁን ምን ቢያንስ እናንተ ትክክለኛና ተገቢ ነው ፌር ነው ብላችሁ የምታስቡትን ያክል ያለምንም ውስጣችሁ ላይ የጥርጣሬ ስሜት ወይም ደግሞ ያለምንም እርግጠኛ ያለመሆን ስሜት ለመሞከር እና ይሄንን ነገር እድል ለመስጠት ጥረት የምታደርጉ ከሆነ እውነታውን እናንተ ራሳችሁ በግልጽ የምታዩት ይሆናል ማለት ነው።